በናቱ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ሐኪም ቤት ነው ጥርሴን ልታከም መጥቼ ማለት ነው። ትልቅ አይደለም እንደዚህ ይመስላል። አሁን ጨርሻለሁ። ልወጣ ነው። ሴትዮ ስትመጣ እሷ ኑራ ሂዲያ ማለት ነው። አሁን ገና ግን አልተተከለልኝም። እኔ ቼክ ሊያደርጉን ምን እንዲያደርጉት አላውቅም። አሁን በ5 ቀንሽ ነው ተብያለሁ። ኢንሻአላህ ኸይር። አንዴ ለኔ ጥሩ አይደለም ብላችሁ የምታስቡት አጋጣሚ ጥሩ ይሆናል። አልሐምዱሊላህ እኔ ዝቤ በመንጣቴ ነፍሴ ተርፏል ብዬ አስባለሁ። ሀቂቃ ማለት ነው። ሴትዬ ብቻ አላህ ጀዛዋን ይክፈላት ነው የምለው። ሌላ ምንም አልልም። እስከ ዛሬ ወይ በጥና ያመኝ ነበር ወይ ሌላ በሽታ ይቀየርብኝ ነበር ማለት ነው። እና ይሄን ይመስላል። ግን አሁን ማስተከለ ራሱ ብሩ ውድ ነው ታዩ ብያን ነበር። ችግር የለውም ስትለኝ እሺ አልኩኝ። አስባችሁታል? በ8 ጥርስ 4,000 ብር በዚህ ሀገር 4 ድርሃም ማለት ነው። ያስወጣችልኝም 5,000 ከፍላለች የሆነ ብርሽ ምናምን ስለሆንኩ ይመስላል። ያቺ አልሐምዱሊላህ እኔ ከቤት ቤት ስቀየር ለምን ብዬ ነበር። ግን አላህ ሱብሃነሁ ወተዓላ ለኸይር ነው ለካ። አልሐምዱሊላህ ሁሉም የራሱን ነገር ይዞ ነው የሚመጣው። አልሐምዱሊላህ አላ ኩሊ ሀል። አስባችሁታል? ካቴም በእኛ ስስት እኔ ራሱ ቆይ ነገ ቆይ ዛሬ ስል በቃ በሽታ ተክቶ ይችላል። አሁን ግን አልሐምዱሊላህ እላችኋለሁ። አሁን ሴትዮን እየጠበቅኳት ነው። አንድ ሰዓት ይቆያል ብለዋት እሷ ሄደች ነበር ማለት ነው። ግን ወዲያው በቃ እንደዚህ ነው የምላችሁ። እና አልሐምዱሊላህ አላ ኩሊ ሀል ለሁሉም ነገር